የካርል ያንግ የሳይኮሎጂ ፍልስፍና እንደሚያስተምረን አብዛኛው የሰው ልጅ በማህበረሰብ እሴቶች፣ በባህል፣ በቤተሰብ ግፊትና በሰዎች አስተያየት ተቀርጾ ሁሉም ሰው የሚሄድበትን የተለመደ መንገድ ለመከተልና ተመሳሳይ ህይወት ለመኖር ሲለፋም ጥቂት እጅግ አልፎ አልፎ የሚገኙ ልዩ ስብዕና ያላቸው ሰዎች ግን ከዚህ ፈጽሞ የተለየና ጥልቅ የሆነ ውስጣዊ ዓለም አላቸው። በህይወት ውስጥ አብዛኛው ሰው የሚያብድለት የሚሮጥለትና የሚጨነቅበት ተራ ነገር ላንተ ምንም አይነት ትርጉም አጥቶብህ ያውቃል። በብዙ ሰዎች መካከል በሳቅና በጫጫታ ተከበህ እያለህ በውስጥህ ግን በፍጹም እንደማይረዱ ከነሱ ጋር የሚያገናኝህ ነገር እንደሌለና ሙሉ በሙሉ ብቻ እንደሆንክ ተሰምቶ ያውቃል። ብዙ ጊዜ ሰዎች ይህንን ስሜትህን ሲያዩ እንደ ግድግዳ፣ እንደ ድብቅ ወይም ማህበራዊ ግንኙነት ማድረግ እንደማይችል ደካማ ሰው አድርገው ሊፈርጁ ይችላሉ። ነገር ግን እውነታው ከዚህ ፈጽሞ የተለየ ነው። ይህ በውስጥህ የሚሰማህ የብቸኝነትና የተለየ የመሆን ስሜት የደካማነትህ ወይም የስነ-ልቦና ችግርህ ምልክት ሳይሆን በዓለም ላይ እጅግ አናሳና አልፎ አልፎ የሚገኝ የልዩ ስብዕና ባለቤት መሆንህን የሚያሳይ የመጀመሪያው ትልቁ ማረጋገጫ ነው። የመጀመሪያውና እጅግ ጎልቶ የሚታየው የልዩ ስብዕና ምልክት ጥልቅ ውስጣዊ ዓለምና ከፍተኛ ራስን የመመርመር አቅም ነው። አብዛኛው ሰው ትኩረቱ፣ ኃይሉና ደስታው ሙሉ በሙሉ በውጫዊ ዓለም ላይ የተመሰረተ ነው። የሰዎችን አድናቆት፣ ቁሳቁስን፣ የቅርብ ወሬዎችንና ጊዜያዊ ደስታዎችን ሲያሳድድ ህይወቱን ይጨርሳል። አንተ ግን ትኩረትህ፣ ዓይንህና ንቃተ ህሊናህ ሙሉ በሙሉ ወደ ውስጥህ የገዛ ማንነትህ የተቃጣ ነው። ካርል ያንግ እጅግ በሚያስደንቅ አባባሉ ወደ ውጭ የሚያይ ያልማል፣ ወደ ውስጥ የሚያይ ግን ይነቃል ይላል። አንተ በውስጥህ በሚመላለሱት ጥልቅ አስተሳሰቦች፣ ህልሞች፣ የስሜት ውጣ ወረዶችና የህይወት ፍልስፍናዎች ውስጥ ሰምጠህ መኖር የምትወድ ከውጫዊ ጫጫታ ይልቅ ከራስህ ጋር የምታደርገው ውይይት የሚያስደስትህ ሰው ነህ። ለሌሎች ሰዎች እጅግ ቀላል፣ ተራና ትኩረት የማይሰጠው አጋጣሚ ለአንተ እጅግ ጥልቅ የሆነ ትርጉም አለው። በየቀኑ የምታልፍባቸውን ክስተቶች፣ የሰዎች ባህሪና የራስህን ስሜቶች በሙሉ በውስጥህ እያመዛዘንክ እየወጣህና እየወረድክ እያላመጥክ የህይወትን እውነተኛ ምስጢር ለመረዳት ትተጋለህ። አብዛኛው ሰው ከራሱ ጋር ብቻውን መሆን ስለሚያስፈራውና ውስጣዊ ባዶነቱን ለመሸፈን ሁልጊዜ ወደ ጫጫታ፣ ወደ ስልክና ወደ ሰዎች ሲሮጥ፣ አንተ ግን ከራስህ ጋር የምታሳልፈው የብቸኝነት ጊዜ ኃይል የምታገኝበትና ማንነትን የምታንጽበት ልዩ ስፍራ ነው። ይህ ጥልቅ ውስጣዊ ዓለምህ አብዛኛውን ተራ ሰው ስለሚያስፈራውና የአንተን የአስተሳሰብ ጥልቀት ሊረዱትና ሊደርሱበት ስለማይችሉ ካንተ ይርቃሉ ወይም እንደ ዝምተኛና የተገለለ ሰው አድርገው ያዩሃል። ነገር ግን ይህ የብቸኝነትና የጥልቀት ጉዞ አእምሮህ ከሰዎች በላይ የሰለጠነና እውነተኛውን የማንነትህን ምስጢር እንድታገኝ የሚያስችልህ የአጽናፈ ዓለም የከበረ ልዩ ስጦታ ነው። ሁለተኛውና እጅግ አስደናቂው የልዩ ስብዕና ምልክት ኃይለኛ የማታለል አቅምን የመቀነስና የሰዎችን ስሜት በቅጽበት የመረዳት ችሎታ የሚለው ነው። ካርል ያንግ በዓለም ላይ ትልቁና አደገኛው ውሸት ሰዎች ለራሳቸውና ሌሎች የሚያደርጉት የማስመሰል ጭንብል ነው ይላል። አብዛኛው ሰው በሰዎች ውጫዊ ፈገግታ፣ በጣፋጭ ቃላትና በውጫዊ አቀራረብ በቀላሉ ይስታለል። አንተ ግን የሰዎችን የውሸት ጭንብል ገና ከሩቅ ሰብረህ የማየት ተፈጥሯዊ ስጦታ አለ። አንድ ሰው ወደ አንተ መጥቶ እጅግ ተወዳጅና ደግ መስሎ ለመቅረብ ሲሞክር በውስጡ ያለውን እውነተኛ ምቀኝነት፣ ፍርሃት፣ ተንኮል ወይም የማስመሰል ስሜት በሰከንዶች ውስጥ በስሜትህ ታውቀዋለህ። ይህ አቅምህ ከታላቅ አእምሮአዊ ስሌት የሚመጣ ሳይሆን በያንግ ሳይኮሎጂ ውስጥ ኢንቱዊሽን ወይም ውስጣዊ ረቂቅ እውቀት ተብሎ የሚጠራው ጥልቅ የንቃተ ህሊና ክፍል የሚፈልቅ ነው። የሰዎችን የአይን እንቅስቃሴ፣ የድምፅ ቃና መቀየር እና ከሰውነታቸው የሚወጣውን የማይታይ የስሜት ማዕበል ወይም ቫይብ አእምሮ ሳያውቀው ይመዘግበዋል። በዚህ ምክንያት በዙሪያ ያሉ ሰዎች የሚናገሩት ቃልና በውስጣቸው ያለው እውነተኛ ስሜት ካልተጣጣመ ወዲያውኑ ምቾት ይነሳል። አብዛኛው ሰው በማህበራዊ ህይወት ውስጥ ውሸትንና ማስመሰልን እንደ መደበኛ ነገር አድርጎ ተቀብሎ ሲኖር፣ ለአንተ ግን የሰዎች አለመታመንና ማስመሰል እጅግ የሚጎዳና የሚያስቆጣ ነገር። በዙሪያ ያሉ ሰዎች ሁሉ የሚያደምቁትንና የሚያደንቁትን ሰው አንተ በውስጡ ያለውን ማስመሰልና ውሸት ስለምታይ አትቀርቦ። ይህም ሰዎች ያልተገባ ጥርጣሬ አለ ወይም ሰዎችን አታምንም ብለው እንዲፈርጁ ያደርጋቸዋል። ነገር ግን ይህ ስጦታ አላስፈላጊ ከሆኑ አደገኛ የሰዎች ሴራ፣ ከተንኮልና ከማስመሰል ጓደኝነት ራስን እንድትጠብቅ የሚያስችልህ የሰዎችን እውነተኛ ማንነት እንድታነብ የሚያደርግህ የእውነት መስታወትህ ነው። ሶስተኛውና እጅግ ጥልቁ የልዩ ስብዕና ምልክት የህይወትን ትርጉም የመፈለግና ተራ ወሬዎችን የመጥላት ተፈጥሮ የሚለው ነው። ካርል ያንግ የሰው ልጅ ህይወቱን ሙሉ የሚያደርገውና ነፍሱንም የሚያረካው ትርጉም ያለው ህይወት ሲኖር ብቻ ነው ይላል። አብዛኛው ሰው በየቀኑ ስለ አየር ሁኔታ፣ ስለ ታዋቂ ሰዎች የግል ህይወት፣ ስለ ልብስና ስለ አላፊ አግዳሚው ነገር ሲያወራ ቀኑን ሙሉ ሊያሳልፍ ይችላል። ለአንተ ግን እንዲህ አይነቱ ተራና ከላይ ያለ የውይይት አይነት እጅግ አሰልቺ፣ ኃይልህን የሚመጥና ነፍስን የሚያደክም ከንቱ ነገር። አንተ የምትራበውና የምትጠማው ጥልቅ ለሆኑ ነገሮች፣
ስለ ሰው ልጅ አፈጣጠር፣ ስለ ልቦና፣ ስለ ህመም ትርጉም፣ ስለ ፍቅር የእውነተኛ ሚስጥር እናም ከሞት በኋላ ስላለው ህይወት ማውራት ትፈልጋለህ። አንድ ሰው አጠገብህ ተቀምጦ ስለ ህይወቱ ውጣ ውረድ፣ ስለ ውስጣዊ ስቃዩና ስለ ትልቁ ህልሙ ሲነግርህ አእምሮህ ሙሉ በሙሉ ይነቃል። አብዛኛው ሰው በየቀኑ በለመደው የህይወት ሰንሰለት ውስጥ እየተሽከረከረ እንደ ሮቦት ሲኖር፣ አንተ ግን ሁልጊዜ እኔ እዚህ ምድር ላይ ለመጣው የህይወቴ እውነተኛ ዓላማ ምንድን ነው እያልክ ራስን ትጠይቃለህ። ይህ የህይወትን ትርጉም የማሳደድ ተፈጥሮ ማህበረሰቡ እንደ ስኬት አድርጎ ያስቀምጣቸውን ጊዜያዊ የገንዘብና የዝና ደረጃዎች ስላሉ ብቻ እንድትረካ አይፈቅድልህ። በውስጥ የሚነደው ያ የእውነት ፍላጎት ሰዎች በሚፈልጉት ተራ ነገር እንዳትረካ ስለሚያደርግህ በሰዎች ዘንድ እንዳስቸጋሪ ወይም ሁልጊዜ የሚጨነቅ ሰው ተደርገህ እንድትታይ ያደርጋል። ነገር ግን ይህ የፍልስፍናና የጥልቀት ፍላጎትህ ነፍስህ ከቁሳቁሱ ዓለም በላይ ከፍ ያለች መሆኗን የሚያሳይ ትልቅ ማስረጃ ነው። አራተኛውና እጅግ አስደናቂው የልዩ ስብዕና ምልክት ተቃራኒ የሆኑ ባህሪያትን በአንድ ላይ አስተባብሮ የመያዝ አስደናቂ ጥበብ አለ። ካርል ያንግ እንደሚያስተምረን ተራ ሰው ሙሉ በሙሉ በአንድ ጽንፍ ውስጥ ብቻ ይኖራል። ወይም ሙሉ በሙሉ ስሜታዊ ነው፣ ወይም ደግሞ ደረቅ ምክንያታዊ ነው። አልፎ አልፎ የሚገኙት ልዩ ስብዕና ያላቸው ሰዎች ግን ተቃራኒ የሆኑ የሰው ልጅ ባህሪያትን በውስጣቸው በጥበብ አዋህደው የያዙ ድንቅ ሰዎች ናቸው። እስቲ ቆም ብለህ ራስህን መር። አንተ በውስጥህ እጅግ አዛኝ፣ የሰዎችን ህመም በስሜት የሚካፈልና በርህራሄ የተሞላ ሰው ነህ። ነገር ግን በተመሳሳይ ሰዓት ደግሞ የሰዎችን ውሸትና በደል ስታይ ፍጹም ማትታገስ፣ ደረቅ፣ ምክንያታዊና እጅግ አደገኛ ውሳኔዎችን መወሰን የምትችል ሰው ነህ። በውስጥህ እጅግ የረጋህና ሰላማዊ ነህ። ነገር ግን መብትህና እውነትህ ሲነካ በውስጥህ የሚነሳው እሳት የማቃጠል ኃይሉ ሰዎችን ያስደምማል። አብዛኛው ሰው እንዲህ አይነቱን ተቃራኒ ባህሪን ሲያይ የተረጋጋ ስብዕና የለውም ብሎ ሊገምት ይችላል። ምክንያቱም ተራ አእምሮ ሁለቱን ተቃራኒዎች በአንድ ላይ አስተባብሮ መያዝ አይችልም። አንተ ግን ልጅነትንና ብስለትን፣ ጥልቅ ፍቅርንና ፍጹም ገለልተኝነትን፣ ታላቅ ድፍረትንና እጅግ የሚገርም ትህትናን በአንድ ላይ አስተባብረ ያስክ ሰው ነው። ካርል ያንግ ይህንን ሁኔታ የሁለት ተቃራኒ ኃይሎች መዋሃድ ብሎ ይጠሯል። ይህ አቅምህ በዓለም ላይ ያሉትን ስቃዮችና ደስታዎችን፣ ጨለማና ብርሃኖችን እኩል እንድትረዳና ለማንኛውም አጋጣሚ ፍጹም የተሟላ ምላሽ እንድትሰጥ የሚያስችልህ የታላቅ ብስለት ማረጋገጫ ነው። አምስተኛውና እጅግ ጥልቁ የልዩ ስብዕና ምልክት ከማህበረሰቡ የተዛባ አስተሳሰብ የመለየትና የራስን እውነት የመከተል ድፍረት ነው። ካርል ያንግ ኢንዲቪጁዌሽን ብሎ በሚጠራው የሳይኮሎጂ ጽንሰ ሀሳብ ውስጥ የሚያስረዳን እውነተኛ ስኬትና ብስለት ማለት ማህበረሰቡ የጫነብህን ጭንብል አውልቀህ የሰዎችን መንጋ አስተሳሰብ ጥሰህ የራስህን እውነተኛ ማንነት ማግኘት መቻል። አብዛኛው የሰው ልጅ ከቡድን ለመገለል ስለሚፈራና የሰዎችን ተቀባይነት ስለሚያሳድ ህዝቡ የሚለውን ይላል፣ ህዝቡ የሚያምነውን ያምናል እና ማህበረሰቡ ያስቀመጠለትን የህይወት መንገድ ሳያመዛዝን ይከተላል። አንተ ግን በውስጥህ እጅግ ታላቅ የሆነ የነጻነት ፍላጎት አለ። አንድን ነገር ሁሉም ሰው ስላደረገው ብቻ ወይም ባህልና ልማድ ስለሆነ ብቻ ትክክል ነው ብለህ አታምንም። አእምሮህ እያንዳንዱን አስተሳሰብ፣ እምነትና የህይወት መንገድ እያወጣና እያወረደ ይመረምራል። የራስህ ሞራልና የእውነት መስፈርት አለ። ሰዎች ሁሉ ወደ አንድ አቅጣጫ ሲወጡ፣ አንተ ግን ያ መንገድ ከውስጣዊ እውነትህ ጋር ካልተጣጣመ በደስታ ብቻህን ለመቆም አትፈራም። ይህ የተለየ መንገድህ አብዛኛውን ጊዜ ከማህበረሰቡ፣ ከቤተሰብ ወይም ከስራ ባልደረቦችህ ጋር ግጭት ሊፈጥር ይችላል። ሰዎች እንደ አመፀኛ፣ ኩሩ ወይም ከሰው ጋር የማይስማማ አድርገው ሊያዩ ይችላሉ። ነገር ግን ይህ የማህበረሰቡን የተሳሳተ መንገድ የመቃወም አቅም የደካማነት ውጤት ሳይሆን የገዛ ነፍስህን ባለቤትነት የተረከብክ፣ በሰዎች አስተያየት የማትነቃነቅና የራስህን እውነተኛ መንገድ ለመቅረጽ የደፈርክ ታላቅና ብቸኛ መሪ መሆንን የሚያሳይ ድንቅ የሆነ ምልክት። ስድስተኛውና እጅግ አስደናቂው የልዩ ስብዕና ምልክት ደግሞ ከፍተኛ የሐዘንና የስቃይ ጥልቀትን ወደ ታላቅ የፈጠራና የህይወት ጥበብ የመለወጥ አቅም ነው። ካርል ያንግ ውንድድ ሂለር ወይም የቆሰለው ፈዋሽ ብሎ የሚጠራው ድንቅ የሳይኮሎጂ ጽንሰ ሀሳብ ውስጥ እንደሚያስረዳን ሌሎችን እውነተኛ እፎይታ ለመስጠትና በህይወት ውስጥ ትልቅ አሻራ ማሳረፍ የሚችሉት የገዛ ህመማቸውንና ቁስላቸውን በደንብ ተጋፍጠው የተረዱ ሰዎች ብቻ ናቸው። አብዛኛው ሰው በህይወት ውስጥ አስቸጋሪ ነገሮች፣ የልብ ስብራት ወይም ታላቅ ውድቀት ሲያጋጥመው በመሬት ይሞላል። ራሱን እንደ ሰለባ ያያል፣ ወይም ደግሞ ህመሙን ለመሸሽ ወደ ተለያዩ ሱሶችና ጊዜ ደስታዎች ይሸሻል። አንተ ግን ህመም ሲገጥምህ ከእሱ ለመሸሽ አትሞክር። ይልቁንም ወደ ህመምህ ጥልቀት ውስጥ ገብተህ እያንዳንዱ ስቃይና ቁስልህን መርምረህ የመረዳት ፍላጎት አለ። በህይወት ያለፍክባቸው አስቸጋሪ አጋጣሚዎች፣ የብቸኝነት ጊዜያትና የውስጥ ስሜት ማዕበሎች አላጠፉም። ይልቁንም እጅግ ጥልቅ የሆነ የርህራሄ፣ የጥበብና የጥንካሬ ምንጭ አድርገሃቸዋል። ይህ አቅምህ ሰዎች ወደ አንተ እንዲሳቡ ያደርጋቸዋል። ምክንያቱም በውስጥ ያለው ጥልቅ የህይወት ልምድና የቆሰለ ማንነትህ ሳትናገር ይሰማቸዋል። ሰዎች በራሳቸው ህይወት ውስጥ ጨለማና ስቃይ ሲገጥማቸው ሚስጥራቸውንና የልብ ህመማቸውን አካፍለው እፎይታ ለማግኘት ወደ አንተ ይመጣሉ። ምክንያቱም አንተ እንደማታፈርሳቸው፣ እንደማትንቃቸው፣ የህመማቸውን ጥልቀት በቅንነት እንደምትረዳቸው ያውቃሉ።
የራስህን ጨለማ ተጋፍጠህ ማሸነፍ ሌሎች ሰዎች በጨለማቸው ውስጥ እንደ ትልቅ መሪ ብርሃን ሆነህ እንድትቆም ያደረገህ የላቀ ስብዕና ምስክር ነው። ሰባተኛውና የመጨረሻው የልዩ ስብዕና ምልክት ከቁሳዊው ዓለም በላይ የሆነ ጥልቅ የሆነ መንፈሳዊና የህልም ንቃተ ህሊና የሚለው ነው። ካርል ያንግ ሲንክሮኒሲቲ ወይም ትርጉም ያለው ድንገተኛ አጋጣሚ ብሎ የሚጠራው ጽንሰ ሐሳብ ውስጥ እንደሚያስረዳው በዚህ ዓለም ላይ ምንም ነገር በአጋጣሚ አይከሰትም። ይልቁንም በውጫዊ ቁሳቁሳዊ ዓለምና በውስጣችን ባለው ጥልቅ ንቃተ ህሊና መካከል የማይታይ ግንኙነት አለ። አብዛኛው ሰው ህይወትን የሚያየው በቁሳቁስ በምክንያትና በቁጥር ደረጃ ብቻ ነው። ለአንተ ግን ህይወት በሚስጥርና በጥልቅ ምልክቶች የተሞላች ድንቅ መጽሐፍ ናት። አንተ በህይወት ውስጥ የሚያጋጥሙህን ጥቃቅን ነገሮች፣ በህልምህ የምታያቸው ምስሎችና ድንገት ከሰዎች ጋር የምታደርጋቸውን ግንኙነቶች እንደ ተራ አጋጣሚ አድርገህ አታልፋቸው። አይምሮ ከንቃተ ህሊና በታች ካለው ጥልቅ የህሊና ክፍል ወይም አንኮንሽስ ማይንድ ጋር እጅግ የተያያዘ ስለሆነ ህልሞችህ እጅግ ግልጽ፣ ጥልቅና የወደፊቱን ወይም የውስጥ ስሜትን የሚያሳይ ትርጉም ያላቸው ናቸው። ይህ ጥልቅ መንፈሳዊነትና ስነልቦናዊ ንቃተ ህሊና በዓለም ላይ ካሉ ማናቸውም ቁሳቁሳዊ ነገሮች በላይ የውስጥ ሰላምና ጥበብ እንዲኖር ያደርጋል። ሰዎች በስጋዊውና በውጫዊ ዓለም ሁከት ውስጥ ተጠምደው ሲጨነቁ፣ አንተ ግን ከፈጣሪና ከገዛ ነፍስ ጋር ያለህን ጥልቅ ግንኙነት በመገንዘብ በታላቅ የረጋ መንፈስ ትኖራለህ። የካርል ያንግ የሳይኮሎጂ ፍልስፍና እንደሚያስረግጥልን እነዚህን 7 ምልክቶች በውስጥህ ካገኘሃቸው አንተ በማህበረሰቡ የተለመደ ፍሰት ውስጥ የምትዋኝ ተራ ሰው ሳትሆን የራሱን ጥልቅ ማንነት የተረዳ የተለየና ከስንት አንድ የሚገኝ ልዩ ስብዕና ባለቤት ነህ። ድጋሚ እንድንገናኝ ላይክ እና ሰብስክራይብ በማድረግ ጨርስ። ሰላም ሁኑ።